እኛ ምዕራፍ 5 ቁጥር 20 ላይ ያለውን ክፈት እስኪ። ይሰማል ድምጼ? ዮሐንስ መልእክት ምዕራፍ 5 ቁጥር 20 ኸይር ጃለህ መጀመሪያ የሳሎን ጉዳይ ለቅና ተቀጥላለህ። ጥሩ ቤት ቀጥለ ሀቢቢ ሀሳቡ ካለ የሆነ ጫጫታ ውስጥ ገቡ። ሁላችሁንም ሰላም አለይኩም ወረሕመቱላሂ ወበረካቱ ብያለሁ። እንዴት ናቸው ያጀማ? እንላለን አልሐምዱሊላህ ኸይር። እሺ ጥሩ ቤል ወረደ ሳልኖር ሰላም ብያለሁ። ኢብሮ አለ አልሐምዱሊላህ ሁሉ ሰላም ይመስገን። ሰላም ነው ወይ? እንዴት ነህ? እኔ ያለው አልሐምዱሊላህ። እንዴት ነህ አንተ? ሁሉ ሰላም? ማሻአላህ ማሻአላህ አለሁ። ኧረ ማሻአላህ ዳርዳር እያልክ ነው እንግዲህ። ይሄ ማሻአላህ በያናል። አይ እናንተም እኮ ዳርዳር እያላችሁ ነው። መጽሐፍ ቅዱስ ነው የምታነቡ። አንድ ቀን ትመጣላችሁ። እኛማ ይሄ ዳርዳር ከሆነማ ቆየን እኮ ያ አኺ። ዳርዳር ከተባለማ ስንቱን አስተማር ነው፣ ስንቱን ሰለም አልሐምዱሊላህ በዳርዳሩ። አይ እሱንቶ ክርስቶስ ያልገባው ነው የሚሰልም ነው እንዴ? የገባው ነው እንጂ ሀቢቢ ቢሆንማ እስከዛሬ ጀለብያ ገዝቶልኝ ስንት ቀኑ መሰለህ? ቢሆንማ ስላልሆነ ነው እንጂ አመት ሞላው። ኢንሻአላህ ትለብሰዋለህ ሀቢቢ፣ አይቀርም ተገዝቶም አይቀርም። ሲጀምር እንደዛ ነው ሀቢቢ፣ ሲጀምር እንደዛ ነው። ኢንሻአላህ አሁን ዳርዳር ብለሃል። ኢንሻአላህ አይቀርም። ስማኝማ ቅድም ምን አልክ መሰለህ? ዓለምን የፈጠሩ ስላሴዎች ናቸው ብለህ አይደለ? በመፍጠር አይለያዩም ነው ያልኩኝ። ያው በመፍጠር አይለያዩም። ስለዚህ ፈጣሪዎቹ ስላሴዎች ናቸው። ፈጣሪዎች አንድ ፈጣሪ ነው ያለ። ፈጣሪዎቹ የሚባል የለም። አንድ ፈጣሪ ነው ያለ። በመፍጠር አይለያይም። አምላካችን ፈጣሪዎች ይባል አይባልም። አለው እስትንፋስ አለው። ፈጣሪዎች ይባል አይባልም። ፈጣሪዎች አይባልም። አንድ ፈጣሪ ነው ያለ። አንድ አምላክ ነው ያለ። እሺ ይሄን ተነብልኛለህ? ሰይፈ ስላሴ ላይ ነው። እኔ ሰይፈ ስላሴ አልቀበልም ብራዘር፣ ማንም የጻፈውን እንዴ። ምን ነህ አንተ? ኦርቶዶክስ ነህ? ቤት ነህ? በኦርቶዶክስ ነኝ እኔ። ታዲያ እኔ አንተ ያገፈልክ መልካ ስላሴ ነው የመጽሐፍ ነው። ዋሽቷል። መልካ የስላሴ ነው ቢሆንም እኔ ያን ያህል ከመጽሐፍ ቅዱስ ጠይቀኝ። በቃ ትችዋለሽ። ይሄኛውን መጽሐፍ ትቀበለዋለህ? ይታረማል። ይኸውልህ መጽሐፎቹ ስትኖርባቸው ይታረማሉ። ይሄ መጽሐፍ ትቀበለዋለህ? እቀበለዋለሁ። እሱማ የሚሆነኝን እቀበላለሁ። የሚጣረስ ከሆነ አልቀበልም። እዚህ ጋር ምንድን ነው የሚለው? ምን ይላል? እስከ አንብባት። ቅድመ ዘመነ ስላሴ ዓለምን ሳይፈጥሩ በዚህ ጊዜ ተገኙ ባይባልም እሺ ጥንት በሌለው ዘመናቸው በአንድነት በሶስትነት ነበሩ። ኦፍ ኮርስ ትክክል ነው እሱ። ዓለምንም ከፈጠሩ በኋላ እሺ በአንድነት በሶስትነት ጸንተው ይኖራሉ። ትክክል ነው። ተፈጠሩ ይባል ወይስ አይባልም? በአንድነት በሶስትነት ይባላል። በአንድነት በሶስትነት ቅማሽ አልተመለስክ። ስለዚህ ከፈጠሩ ይባላል። አሁን ቅድም ከፈጠሩ ይባል ነበር፣ አሁን ግን ከፈጠሩ ይባል ብለሃል። ፈጣሪዎቹ እነማን ናቸው? በአንድነት ስላሴ በአንድነት በአንድነት ፈጠሩ። እሺ እጅ ላይ መጽሐፍ ቅዱስ አለ? እጅ ላይ መጽሐፍ ቅዱስ ይኖራል። ጠይቅ። እሺ ትንቢተ ኢሳይያስ ክፈት። ትንቢተ ኢሳይያስ ምዕራፍ ስንት ላውጣለህ? ምዕራፍ 42 ነው። 44 24 ኦኬ። አይ የምትጠይቀውን ስለማቅ እሱ 42 አንድ ነው። እሱ የገመትካት 42 አንድ ታውቃታለህ። እሷ ወሳኝ ጥቅስ ናት፣ እናወራባታለን በኋላ። አሁን ግን የጠቀስኩልህ 44 22 ነው። ካለ አንበው። አንተ አንበው። እኔ ስለማውቀው በቃ ላይ አንበው። ታውቀዋለህ? ማሻአላህ። እሺ እንደዚህ ይላል፣ ከማህፀን የሰራህ የሚቤዥ እግዚአብሔር እንደዚህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻ የዘረጋሁ ምድርን ያጸናሁ እኔ እግዚአብሔር ነኝ፣ ከእኔ ጋር ማን ነበር ይላል። አዎ እና ትክክል ነው። ቃሉ ትክክል ነው ይላል። አዎ ማሻአላህ። ቃሉ ትክክል ከሆነ ጥያቄ በሚቀጥለው አቀርባለሁ። ጥያቄ ምንድን ነው የሚሆነው? እግዚአብሔር በምንነት ስንት ነው? እግዚአብሔር አንድ ነው። በማንነት ስንት ነው? ሶስት። እዚህ ጋር ከኔ ጋር ማን ነበር የሚለው ማን ነው?
አብ ሲፈጥር ከሱ ጋር ማንም አልነበረም። ወልድ ቃሉ ነው። መንፈስ ቅዱስ ደግሞ ከኔ ጋር ማን ነበር ይላል። ወልድ ማንነት አለው ወይስ የለውም? እዚህ ጋር የሚናገረው ስለ ክብሩ ሲናገር ነው እንጂ ከኔ ጋር ማንም የለው። ወልድ እኮ ቃሉ እኮ ነው፣ መፍጠሪያው እኮ አንዴ ያቆና አንዴ ወልድ ማንነት አለው ወይስ የለውም? እኔነት የሚል አለው እንጂ ወልድ እኔነት የሚል ይሰንሳል። ስለዚህ ማሻአላ ማንነት አለው። እሺ መንፈስ ቅዱስ ማንነት አለው የለውም? እኔነት የሚል አለው። ፍጹም መልክ አለው የራሱ የሆነ። በጣም ጥሩ። እንደዛ ከሆነ እዚያ ከኔ ጋር ማን ነበር ያለው? ማን ነው? አብ ነው እንደዛ ያለው። አብ ሲፈጥር ከሱ ጋር ማንም አልነበረም። የሚናገረው በቃል በወልድ ቃልነት ነው የሚኖረው። ከኔ ጋር ማንም አልነበረም ማለት ወልድ ማንነት አለው። ወልድ ማንነት ነው። ማንነት አለው። እዚህ ጋር ተናገረ። እግዚአብሔር ደግሞ እዚህ ጋር ምንድን ነው ያለው? እግዚአብሔር ምንድን ነው ያለው? ከኔ ጋር ማን ነበር አለ? ከሱ ጋር ላይ ነበረ። ይኸውልህ ከማህፀን የሰራ የሚቤዠኝ እንዲህ ይላል እያለ ይናገራል። ሰማያትን ለብቻ በዘረጋ ጊዜ እያለ ይናገራል። ይሄ ስለ አንድነቱ ሲናገር ነው። በነገራችን ላይ አብ ነው እንደዚህ ያለ። አብ ነው አውቆ አንድ ነገር ነው። እሺ አብ አለ። ከአብ ጋር ላይ ነበረ። እኛ እኮ አብ ስንል በአብ ውስጥ ወልድ መንፈስ ቅዱስም አለ ነው። እዚህ ጋር ማንነት አላቸው። እግዚአብሔር ደግሞ ከኔ ጋር ማንነት ያለው የለም አለ። ማንነት ያለው የለም አለ እግዚአብሔር። ይኸውልህ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 እዚህ ጋር ቁም አንዴ አሉ እዚህ ጋር ቁምና እግዚአብሔር ምን አለ? ከእኔ ጋር ማን ነበር አለ። ወልድ ማንነት አለው። አንተ ደግሞ ማሻአላህ አለክ በጣም ጀግና ነህ። እዚህ ጋር ተናጋሪው አብ እንደሆነ አምናል። አብ ምን አለ? ሰማያትን ለብቻ ይዘርግቻለሁ ለብቻ ያለ። ስለዚህ ከአብ ጋር ሰማያት ይዘረጋለ። ሰማሁ እኮ መጽሐፉን ስለማውቀው መለስኩ። ከአብ ጋር ሰማያት ይዘረጋለ በሚገባ ወልድ ዘርግቷል። እዚህ ጋር ደግሞ እግዚአብሔር አብ ለብቻ ነው የዘረጋሁት አለ። እግዚአብሔር ደግሞ እዚህ ጋር ለብቻ ነው የዘረጋሁት አለ። ይኸውልህ ልንገርህ፣ እሱ በአውድ ስንፈተው እንዴት ነው ካልከኝ፣ ተናጋሪው ማን ነው? የሚናገረው በማን ነው ካልከኝ፣ በወልድ ቃልነት ነው የሚናገር። መንፈስ ቅዱስ እኮ እስትንፋሱ ነው፣ ህይወቱ ነው። ስለዚህ መነጣጠል ይሄ በአንድነቱ እየተናገረ ነው፣ በአምላክነቱ እየተናገረ ነው፣ በክብሩ እየተናገረ ነው፣ በኩነት እየተናገረ። ጥያቄ ግን እኮ እሱ አልነበረም። ጥያቄ የነበረው እግዚአብሔር ለብቻ ሰማያትን የዘረጋሁት አለ። እዚህ ጋር ደግሞ አብ ነው የተናገረው። ጥያቄ ከአብ ውጭ ሰማያትን የዘረጋለ? በመፍጠር በመመለክ የዘረጋ አለ በእኛ እንዴ? አንድ ናቸው። መጽሐፍ የዘረጋለ ከአብ ውጭ አንድ ረጋ በሉ። ከአብ ጋር ረጋ በሉ። ሳን ለምን ትጮሃለህ? ከአብ ጋር ሰማያትን የዘረጋለ በሚገባ። እዚህ ጋር ደግሞ እግዚአብሔር ለብቻ የዘረጋሁት አለ። ዋሽቷል ወይስ አላሸም? እንዳገባቡ ነው የምንተረጉመው። ለብቻ ነው ያለው። በፈለከው ተርጉም። ለብቻ ነው ያለው። ነው ለብቻ ነው ያለው። መጀመሪያ አንፃር እንዳለ ይኸውልህ፣ እሱ ከምን አንፃር እንዳለ ነግሬሃለሁ። እሱን ያልከው አንተ ነህ ያልከው። ያንተን ሐሳብ አልቀመጥም። አንዴ ከዛ ተቀጥላለህ። ያ ጀማዓተል ኸይር በጣም በደው ጀግና ሰው ነው። ለምን መሰላችሁ? እዚህ ጋር ተናጋሪው አብ እንደሆነ አምኗል። አብ የሚናገር ከሆነ አብ ምን አለ? እኔ ብቻዬን ሰማያትን ለብቻ ይዘርግቻለሁኝ ምድርንም አዝቻለሁኝ። ከኔ ጋር ማን ነበር አለ። አብ ከኔ ጋር ማን ነበር? ብቻዬን ነበርኩኝ አለ። ከዚህ በላይ ማስረጃ እንፈልጋለን? በቂያችን ነው። አብ ብቻ ፈጣሪ እንደሆነ በተዘዋዋሪ ወልድ ፈጣሪ አይደለም ማለት ነው። ለምን? ወልድ ራሱ የቻለ ማንነት እንዳለው አምነዋል። ወልድ ማንነት ካለው ደግሞ እዚህ ጋር አብ ብቻዬን የፈጠርኩ ብሏል። አሁን ይናዝና ስለዚህ ቆይ አንዴ ጥያቄ ላቅርብ። ጥያቄ እንደሚቀጥለው ነው። በዚህ ቃል ብቻ አብ ፈጣሪ እንደሆነ አሳይቻለሁ። አንተ ደግሞ ስላሴዎች ናቸው ብለሃል። ጥያቄ የሚሆነው ስላሴዎች አምላክ እንደሆኑ ሶስቱ አካል አምላክ እንደሆኑ ማስረጃ አቅርብልኝ። እኛ አብ ስንል የሶስት የአካል ስም ነው። አብ እግዚአብሔር ስንል ምን እያልን ነው ማለት ነው? አብም ወልድም መንፈስ ቅዱስም ነው የምንል እኛ። እግዚአብሔር የሚለው አብ እግዚአብሔር ስንል ምን እያልን ነው ማለት ነው? ሚውታር እኔ ግልጽ የሆነ መንፍቅና ምንም መንፍቅና አይደለም። ምንም መንፍቅና አይደለም። እግዚአብሔር የሚለው አብም ወልድ መንፈስ ቅዱስም የሚለው ነው። ውሸት ማስረጃ። እግዚአብሔር አንድነት ስም ነው። እኛ እግዚአብሔር ስም እንደዛ ነው። እግዚአብሔር ስም አንዴ አብ ነው ያልከው። አብ የሚለው የወልድ የመንፈስ ቅዱስ ስም ብላ የትኛው ቦታ ቤተክርስቲያን እንደዛ አስተማረች? እግዚአብሔር ማለት ለኛ እግዚአብሔር ስንል ታዲያ አብ ነው ያልከው። ኖ አብ ነው ያልከው። አትቀይር።
ምንድን ነው የሚል መጽሐፉን እግዚአብሔርን ማለኛ የአንድነት የሶስትነት የአንድነት ስም ነው። ማስረጃ የትኛው ቦታ ነው? ቤተክርስቲያን እግዚአብሔር አትዳግም። አንድ ቃል አትዳግም። ቃል መዳግም የለብም። አዳምጠኝ። አብ የሚለው ስም የወልድም የመንፈስ ቅዱስ ነው ብለሃል። ይሄ ደግሞ ግልጽ የሆነ ምንፍቅና ነው። ማስረጃ አቅርብ። ወላሂ ቤተክርስቲያን እንደዛ ታስተምርም። እግዚአብሔር የሚለው ስም አብ ነው ያልከው አሉ። አብ ነው ያልከው ኖ እግዚአብሔር ያልከው ማለት አብ ነው ያልከው። አትዋሽ። እግዚአብሔር የሚለው ስም ኖ አብ ነው ያልከው። መጀመሪያ አብ ያልከው ተሳስተሃል ነው። ዳህፀልሳን በቃው ተሳስተሃል። ማሻአላህ አላሁ አክበር። ቀና መሰጋ እንደዚህ እየተያረምን እንሄዳለን። እሺ አብ የሚለው የማን ስም ነው? የአብ ስም አይደለ? በስም አብ የራሱ ስም ነው። በጣም ጥሩ። እዚህ ጋር ደግሞ አብ ብቻዬን የፈጠርኩት አለ። ብቻውን ከፈጠረ ሌላ አምላክ የለም ማለት ተዘዋዋሪ። ስለዚህ መንፈስ ቅዱስም አብ ወልድም አምላክ አይደሉም ማለት 4 ነጥብ። ይሄን ካሳምኛለሁ። አሁን ቀጥሎ ምን ታደርግልኛለህ? ቆይ አንዴ ረጋ በል። ምን ታደርግልኛለህ? አብ ወልድ መንፈስ ቅዱስ አምላኮች እንደሆኑ ማስረጃ አቅርብልኝ። አምላኮች የሚል አምልኮ አለን እኛ። አምላኮች አንደለም እኛ። በአካል 3 ሲሆን ምንድን ነው የሚባሉት? በአካል 3 ከሆኑ እኛ ምን በአካል 3 ናቸው እንጂ 3 አምላኮች እንላለን። በአካል 3 ምንድን ናቸው? ራሱን እኔነት የሚል ኢሴንስ ያለው እኔነት። 3 ምንድን ናቸው? ሶስቱም ናቸው። እኔነት የሚል 3 ምንድን ናቸው? ጥያቄ እኔነታቸው ሳይሆን ምንድን ናቸው እነሱ? ኦኬ በምንነት አካል ናቸው። 3 አካሎቹ ምንድን ናቸው? ሰው ናቸው? ምንድን ናቸው አካሎቹ? አካል ናቸው። እኔ የሚል አካሎቹ ምንድን ናቸው? ሰው ናቸው ወይስ የእንስሳ አካል ናቸው? የምን አካል ናቸው? የእንስሳ አካል ሳይሆን እኔ የሚል አካል ናቸው። 3 አብ የራሱ አካል አለው። አካሉ ምንድነው? እሺ የራሱ አካል አለው። እነዚህ አካሎቹ አካሎቹ ምንድን ናቸው? ሰው ናቸው? ምንድን ናቸው አካሎቹ? አምላክ ምን? አንድ አምላክ አወጣ አምላክ ናቸው ነው። እሺ አንድ አምላክ ወላሂ ወጣለች። እሺ አሁን ማስረጃ በቃ ለምኑ 3 አምላኮች ምንበትን ማስረጃ ያስተላልፋል። 3 አምላክ ያቀርብልሃል። ቤተክርስቲያን 3 ጌቶች እንደምትላቀ አንተ 3 አምላኮች የሚል አንተ 3 ጌቶች የሚል ያቀርብልሃል። በጣም ብዙ ማስረጃዎች አሉ። 3 ጌቶች ማለት ሰይፈ ስላሴ ላይ ያለ 3 ጌታ ማለት በለየብቻው ቅውም የሆነ ማለት ነው። አትቸኩል። መጽሐፈ ሚስጥር ላይ ነው ያለው። አትቸኩል። አንተ 3 ጌቶች ቢልም 3 ጌቶች 3 አምላኮች ማለት አይደለም። 3 ጌቶች 3 አምላክ ጌታ ማለት አምላክ መብል ይመጣል። እስከም 3 ጌቶች የሚል 3 አምላኮች የሚል አንተ አሳየን። 3 ጌታዎቹ ምንድን ናቸው? አምላካቸው አይደለም ጌታዎቹ። ጌቶች የሚል በየራሳቸው ቅውም መሆናቸውን የሚያሳይ አንዴ አይደለም። ጌታ ማለት ትርጉም አምላክ ነው ወይስ አይደለም? ምን ማለት ጌቶች ማለት ነው? ጌቶች የሚል አምላክ በሚል ይመጣ አይመጣም? እኔ በሚለው ግስ በማንኛው ግስ ነው የምታመጣው? የለም 3 ጌቶች ብሎ 3 አምላኮች የሚል የለም። ቃል አስማን ጠየቅኩ። በቃ ምንም እየገባህ አይደለም። አዳምጥ። ጌታ የሚለው አምላክን ተክቶ ይመጣል ወይስ አይመጣም? ጌታ የሚለውማ በብዙ ነገር ይመጣል። ጌታ ለባለቤትነት ይመጣል። አምላክን ለአምላክነት ይመጣል። በጣም ጥሩ። እዚህ ጋር 3 ጌቶች ስላቸው አምላክነት ገልጸው አይደለም። አንበው እስከ መጨረሻው። ዛሬ 3 ጌቶቹ በድንኳን ውስጥ እንደተስተናገዱ እንዲሁ የዳዊት ልጅ በሆነችው በድንግል ዘንድ አንዱ ለማጽናት፣ አንዱ ስጋን ለማዋሃድ፣ አንዱ ደግሞ ለመጋረድ ተሰናገዱ ይላል። ዳግመኛ ሶስቱ የተሰናገዱት እነማን ናቸው? አብርሃም ቤት ስላሴ ከተስተናገዱት ስላሴዎች ምንድን ናቸው ማለት ነው? 3 ጌቶች ናቸው አይደለ? በሶስትነት ተገለጠ። አዎ ሶስትነቱን ሲል 3 ጌቶች ናቸው አይደለ? አዎ ጌቶች ማለት አምላኮች ማለት አይደለም። እሺ ጌቶች እዚህ ጋር በምን ትርጓሜ የመጣ ጌቶች የሚለው ቃል? ጌቶች ይኸው ለአምላኮች የሚል ነው። ምን የማናመልከው ጌቶች ትርጉሙ ምንድን ነው? ጌቶች አምላክ ማለት አይደለም። በየራሳቸው ቅውም መሆናቸውን በየራሳቸው ቅውም አብ የራሱ የሆነ ፍጹም መልክ ፍጹም አካል መኖሩ አሁን ቀላል ችግር የለም። ያቅርብያለሁ በቃ እኔ ጌታ እንደተባሉ ጌታ ማለት ደግሞ አምላክ እንደሆነ አምነህልኛል። አሁን አንተ ምን ታደርግልኛለህ? ቆይ አዳምጣልኝ። 3ቱ አካላት አምላክ እንደሆኑ ማስረጃ አቅርብልኝ ከመጽሐፍ ቅዱስ። 3ቱ አካላት አምላክ እንደሆኑ ከመጽሐፍ ቅዱስ ማስረጃ። ለምሳሌ ምን የሚል ማስረጃ ላንጣለህ? የፈለግከው ማስረጃ ብቻ ግን 3ቱ አካላት አምላክ እንደሆኑ ያሳይ። የምሳሌ የማቴዎስ ወንጌል 3 አካል ለመሆናቸው በስም ስለመጠቀሳቸው የማቴዎስ ወንጌል ምዕራፍ 20 ቁጥር 19 ላይ በስም መጠቀሳቸው አይደለም ጥያቄ። 3ቱ አካል አምላክ እንደሆኑ 3 አካል አብይም በአካል እንዳለ ወልድም በአካል እናውቃለን።
ሶስቱ አካል አምላክ እንደሆኑ ብለውም ደግሞ አንድ አምላክ እንደሆኑ አሳምነኝ። እኔ ሶስት አካላት እንጂ ሶስት አምላኮች ሆነ አልኩም እኮ እኔ ሶስት አካላት ሶስት አካሎች ምንድናቸው? ሶስት አካል ነው ያልኩህ። ሶስት አካል ምንድናቸው? አምላክ እኔ የሚል ሶስት አካል አምላክ አዳምጡኝ አንዴ ፕሊዝ። አንድ ቃል አይደጋግሙሽ ሳልነው አዳምጡኝ አንዴ። አንድ ቃል አይደጋግሙሽ ፕሊዝ። ግልጽ ነው ሀቢቢ። አንድ ቃል መደጋገም የለውበትም። ገብተውኛል። እኔ አምላክ አይደጋግሙብኝ። እንደዛ ሲሆን ይጮህብኛል ጆሮዬ ላይ እና ትንሽ ራቅ ብለው ያው። እሺ ጥያቄያችን ሶስቱ አካል አለ ወይስ የሉም አይደለም። ሶስቱ አካል አምላክ እንደሆኑ ቅድም ተስማምተናል። ሶስቱ አካል አምላክ ከሆኑ ጥያቄያችን አብ ወልድ መንፈስ ቅዱስ የሚባል አምላክ እንዳሉ ማስረጃ ስጠኝ ከመጽሐፍ ቅዱስ፣ ወይም ደግሞ አምላክ አይደለም በለኝ። ሶስት አካል አምላክ ናቸው ካልኩኝ እኮ ከክርስትና ወጣው። ሶስት አምላክ ቅድም እኮ ብለሃል። ሶስት አካላት ነው። እሺ ወደ ኋላ ልመለስልህ። ስላሴ በአካል ስንት ናቸው? በአካል ሶስት። ሶስት ምንድን? ሶስት አካል። ሶስቱ አካል ምንድን ናቸው? ሶስት አካል። ሶስቱ አካል ምንድን ናቸው? ሶስቱ አካል ቃል፣ እስትንፋስ፣ ልብ። እኔ ማን ናቸው አልኩ። ምንድን ናቸው? ጥያቄውን በደንብ አዳምጥ እኮ ምንድን ናቸው? ቃል፣ እስትንፋስ፣ ልብ። እሱ ማን ናቸው ነው? ማን ናቸው እኮ የምትመልስ እሱ መልስ። ጥያቄ ማን ናቸው ቢሆን ትክክል ነው። ጥያቄ ምንድን ናቸው? ሰው ናቸው? ምንድን ናቸው? እኔ የሚል አካል መገለጫ አካል እኔ እንደሚወሳቸው ግን ምንድን ናቸው? እኔ ይላሉ ግን ምንድን ናቸው? እኔም እኮ እኔ እላለሁ። አንተ ምን ትላለህ? ጢንዛ ምን ይላል? ጥያቄያችን እኔ እላለሁ ሳይሆን ምንድን ናቸው? ምንነታቸው ምንድን ነው? ምንነታቸውማ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ደግሞ ሕይወት እስትንፋስ ነው። እነሱ ማንነታቸው ነው። ማንነታቸው አብ ቃል ነው፣ ይሄ አብ አባት ነው ይባላል። ማንነት መገለጫቸው ማለት ጥያቄ መገለጫቸው ሳይሆን አባትነት ሳይሆን ይባላል። ጥያቄያችን ምንነታቸው ምንድን ነው? ሰው ናቸው? ምንድን ናቸው? አካል ናቸው። አካልማ ሰማሁኝ እኮ። አካሎቹ ምንድን ናቸው? እንዴት አካሎቹ ምንድን ናቸው ስትለኝ ያ اخي ስማኝ፣ አካል እንደሆነ ሰምቻለሁ። አካልማ አካል ናቸው። እኔማ አካል አንተማ አካል ነህ እኮ። ጥያቄያችን አካሎቹ ምንድን ናቸው? ሰው ናቸው? ሰው ናቸው። ለአምላክ ናቸው? ሐመሩሃ አይታወቁም። ምረጥልኝ። ስላሴ በአካል ሶስት ናቸው ብያለሁ። በመለኮት አንድ ናቸው ብያለሁ። ሶስት አካል ምንድን ናቸው? ልብ፣ ቃል፣ እስትንፋስ። እሱ ምንነታቸው ነው? እሱ ማንነታቸው። ጥያቄ ምንነታቸው ነው። ምንነታቸው ምንድን ናቸው? ተምረህ ነው በቃ ሀቢቢ። ታምኖ ኢብራሂም ሳልኖር አለ የመጨረሻ አንዴ እነሱ ጨርሰዋል። ከኔ ጋር ኢምራን ይቀጥል። እኔው ተረገኝ ማለት ሳልኖር አለ ያው ነገር እሱ የለም ወጥቶ መሰለኝ። ኢምራን ሶስት አምላኮች ላልከው መጽሐፍ ቅዱስ ላይ ሶስት ጌቶች ላልከው መጽሐፍ ቅዱስ ላይ መሰል ጀመረው ይችላል መሐላ ተገኘው ማለት። እሺ እያለ ያለው ምን መሰለህ? አንተ እየመለስክ ያለው ማንነታቸውን ነው። እሱ ደግሞ እየጠየቀ ያለው ምንነታቸውን። አንተ ለምሳሌ ምንድነው? አንተ ሳልኖር ሰው ነህ አይደለ? እኔማ ሰው ነኝ እኔ። በጣም ጥሩ። አብ ወልድ መንፈስ ቅዱስ ምንድን ናቸው? አካል። አምላክ አይደሉም? በምንነት ነው የምጠይቀኝ? በአምላክማ አብ ወልድ መንፈስ ቅዱስ ከሆነ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። በቃ እሱ ኢምራን መልሶልሃል። ጀዛከላ በቃ ሳሎ አምላክ ናቸው። አሁን አምላክ እንደሆነ ከተስማማ ሁሉ ግን ይመች ማሻአላ ከለገኝ ማንዴ። እሺ አሁን ጥያቄ ማስረጃ ቀርብ ከመጽሐፍ ቅዱስ ምን የሚል ሶስቱ አካል አምላክ እንደሆኑ። አንድ አምላክ ነው ያለ፣ አንድ አምላክ ነው። ሁሱ ተመለስ። አሁን አልከኝ አይደል? አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ብለሃል አይደል እንዴ? እንዴ ታዲያው ግን አንድ አምላክ ነው የምናመልክ፣ ሶስት አምላክ አይደለም። የየራሳቸው መለኮት የላቸውም። እሱ ላይ መጣለን መጣለን የየራሳቸው መለኮት የላቸውም። ሶስት እንደሆነ አሳምናለሁ። አሁን ጥያቄያችን አብ አምላክ እንደሆነ፣ ወልድ አምላክ እንደሆነ፣ መንፈስ ቅዱስ አምላክ እንደሆነ ብሎም ደግሞ አንድ አምላክ እንደሆነ ማስረጃ አቅርብ። አንድ አምላክ ለመሆኑ አንደኛ ጢሞቴዎስ ምዕራፍ 6:6 ላይ ስለ አንድ አምላክ ይናገራል። ሶስት ለመሆናቸው ደግሞ አብም ወልድም ደግሞ የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 20 ቁጥር 19 ላይ ይናገራል። 28-19 ምን ይላል? ከመጀመሪያ አብ ወልድ መንፈስ ቅዱስ ብሎ ሄዱ ደቀ መዛሙርት ያደርጓቸው አዛሊ አምላክ ናቸው ይላል። ወልድ መንፈስ ቅዱስ ታዲያ ምንድን ናቸው? አብ ምንድነው? አምላክ አይደል እንዴ ይላል። ያሳየኝ ቦታ የትኛው መስመር ላይ? እሱን ጥቅስ ሲገርማ ካራግጥ
እና ምንድነው የሚል አንበው? እኔ እንጃ ምንነታችሁ አልተቀመጠም። የሚለው ምንድነው? ሂዳችሁ በአብ በወልድ በመንፈስ ቅዱስ አጥምቁ ነው እንጂ የሚለው አምላክ ናቸው የሚለው ከየት እናገኘው እኮ? አብ ምንድነው? አብ ምንድነው? ንገረኝ ማስከነ ማስረጃ አድርገህ። አይ እኮ አብ ምንድነው? አብ ምንድነው? አብን የምታምናው አንተ ንገረኝ በማስረጃ። አሁን እኮ ጠያቂ ነኝ ያ አኺ፣ ጠያቂ ነኝ። የነገርኩና አብ ምንድነው? አብ ምንድነው? መልስልኝ። መዛኔ ጥያቄ አብ ምንድነው አይደለም። ሶስቱ አካል አብ ወልድ መንፈስ ቅዱስ አምላክ እንደሆነ ማስረጃ ቅድመ የተባልከው ታዲያ ምንድናቸው? ምንድናቸው? አንተ መጽሐፍ ቅዱስ ይቀር ምንድናቸው ታዲያ? ኢየሱስ ከሆነ ኢየሱስ አምላክ አይደለም የምትል ነው። በቃ ልመልስልሽ። ኢየሱስ ከሆነ ኢየሱስ የአላህ ባሪያ ነው። አብ ደግሞ የተባለው ከሆነ አባት የተባለው የኢየሱስ ፈጣሪ ነው። ተመለሰልህ? አሁን እሱን ተው። እሱ ያንተ ፍልስፍና ነው። ጠየቀኝ እኮ መጽሐፍ ቅዱስ ነው እንጂ ያለው መጽሐፈ ምሳሌ ምዕራፍ 8 ላይ ኢየሱስ ፍጡር ነው ይላል። ለሱ በስጋው የተነገረ ነው። በስጋው አይደለም። በመለኮት ተፈጠረ። አታሳየኝ። ቅድመ ዓለም ነው የሚያወራው። አዳምጠኛ እንዴ! ስለ ቅድመ ዓለም ነው የሚያወራው። እሱ ላይ እንመጣለን። አንተ መጀመሪያ ማስረጃ ቅርባ። ስላሴዎቹ ያስረዳ መጀመሪያ። አንተ ነገርኩህ እኮ እኔ ማቴዎስ ወንጌል ጠቀስኩልህ እኮ። እሺ ማቴዎስ ወንጌል ደግሜ ላንብብልህ። እንደዚህ ይላል፣ አሕዛብን ሂዳችሁ በአብ በወልድ በመንፈስ ቅዱስ አጥምቁ አይደለ? አጥምቁ ሂደው በአብ በወልድ በመንፈስ ቅዱስም ሐዋርያት በኢየሱስ ስም ነው ያጠመቁ። አመሰግናለሁ። በአብ በወልድ በመንፈስ ቅዱስ አጥምቁ ያውቃሉ? ሲያጠምቁ አጠምቀህ በአብ ተብሎ ነው። በኢየሱስ ስም ያጠመቀ የለም። በነገራችን ላይ ስትጠመቅ አንድ ሰው አጠምቀህ በአብ አጠምቀህ በወልድ አጠምቀህ በመንፈስ ቅዱስ ነው የሚባለው። የትኛው ሐዋርያ እንደዛ ያጠመቀው? ማንም ሰው ሲጠመቅ እንደዛ ነው የሚጠመቅ። የትኛው ትለኛለህ? የትኛው ሐዋርያ? ጥያቄ ስለ ሐዋርያት ነው። ሐዋርያት በአብ በወልድ በመንፈስ ቅዱስ አሁን ድረስ ጥምቀቱ እንደዛ ነው። ማስረጃ የትኛው ሐዋርያ ነው? ጥያቄ ነው። አሁን ጥምቀት እንደዛ ነው የሚጠመቅ። አይ ጥምቀት እንደዛ እንደሆነ አውቃለሁ። ጥያቄ የትኛው ሐዋርያ ነው በአብ በወልድ በመንፈስ ቅዱስ ማለት ነው ያለችው? ሐዋርያት ቤተክርስቲያን አሁን ድረስ ያለችው። እኛ እኮ ከ12ቱ ሐዋርያት የትኛው ሐዋርያ ነው በአብ በወልድ በመንፈስ ቅዱስ ያጠመቀው? በነገራችን ላይ በኢየሱስ ክርስቶስ ስም በኢየሱስ ስም ያጠመቁበት ምክንያት በኢየሱስ ስም አልጠየኩም። ልንገርህና ሳልኖር ሐቢቢ አንተ እንደምትፈልገው እንዴት ይሆናል? ይሄ የሚባል መሰለህ በተዘዋዋሪ ስልታዊ ማምለጥ ይባላል። ስልታዊ ማፈግፈግ ይባላል። አታፈግፍግ። ተመለሱ ለጥያቄው። ጥያቄ ምንድነው? ከ12ቱ ሐዋርያት አዳምጥ እባክህ። ከ12ቱ ሐዋርያት የትኛው ሐዋርያ ነው በአብ በወልድ በመንፈስ ቅዱስ ያጠመቀው? አጥምቁ ተብሎ ታዘዋል? አልታዘዙም? ታዘዋል። በማቴዎስ ወንጌል መሰረት ጭማሪ ነው የተበረደ። አጥምቀዋል ግን ያጠመቁ በኢየሱስ ስም ነው አልኩ። እኔ በኢየሱስ ስም አጥምቀዋል አይደለም ጥያቄ። በአብ በወልድ በመንፈስ ቅዱስ አጥምቀዋል ሐዋርያት። አሁንም ሲጠመቅ ሰው የሚጠመቀው በአብ በወልድ በመንፈስ ቅዱስ ነው የሚጠመቀው። ስለ እናንተ አልጠየኳችሁም፣ ስለ ሐዋርያት ያ ሐቢቢ፣ ስለ ሐዋርያት አልጠየኩም። እኔ የፈለግከው አንተ ከፈለግ በኔ ስም አጥምቅ መብትህ ነው። ሐዋርያት በአንተ ስም የሚጠመቅ ነው። አንተ ጣዖት ነህ እንደ አንተ በአንተ ስም የሚጠመቅ። እኔማ ሰው ነኝ ያው እንደ ኢየሱስ ማለት ነው። በኢየሱስ የሚጠመቅ አይደል እንዴ? እሺ ኢየሱስ ፍጹም ሰው ፍጹም አምላክ እኮ ነው። ማስረጃ የለም። ኢየሱስ ፍጹም ሰው ብቻ ነው። ወላሂ ኢየሱስ ፍጹም ሰው ብቻ ነው። ፍጹም አምላክ አይደለም። ማስረጃ አንተ ፍጹም ሰው እንደሆነ እኔ አንተ ፍጹም ሰው ብቻ ነው የሚል አንተ በጣም ብዙ አቅርብልሃለሁ። በጣም ብዙ አንተ መጀመሪያ ልመልስልኛ። የኔን ሳምንት ወዴት የምትሄደው? ምን ነካ? ያመለከ እንዴ አለ። መለስኩልህ እኮ እኔ አልመለስኩልህ። እኔ ደግሜ ልጠይቅህ። እሺ መቀበል ማለት ነው እንዴ? እሺ አልፎኝ ይሆናል። ደግሜ ልጠይቅህ። አልፎኝ ሊሆን ስለዚህ ደግሜ ልጠይቅህ። በቃ ከ12ቱ ሐዋርያት ይረጋበል። ከ12ቱ ሐዋርያት የትኛው ሐዋርያ ነው በአብ በወልድ በመንፈስ ቅዱስ ያጠመቀው? አጥምቁ ተብለዋል ወይስ አልተባሉም? በማቴዎስ ወንጌል እንደዛ ይላል፣ ግን ጭማሪውን ተጨበብሯል። እሱን እኮ ላሳይ ፈልጌ ነው። አጭበርብሯል። እንደዛ እንደሆነ ጭማሪውን አንተው ጭማሪ እንደሆነ አሳየኝ። ግን አንተ መጀመሪያ ማስረጃ አለህ እኮ አሳየኝ። አንተ ጭማሪውን ካልክ አሳየኝ። እሺ ሚውት አድርግ። በቃ ላስተምርህ ኢንሻአላህ። እሺ ሚውት አድርግ። እሺ ያ ጀማዓተል ኸይር ጥያቄያችን ምንድነው? የማቴዎስ ወንጌል እንደዚህ የሚል ነገር አለ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቋቸው የሚል ነገር አለ። ይሄ ቃል ትክክለኛ መጽሐፍ ቅዱስ ከሆነ የእግዚአብሔር ቃል ከሆነ የትኛው ሐዋርያ ነው በአብ በወልድ በመንፈስ ቅዱስ ያጠመቀው ብዬ ነበረ። ሊመልስ አልቻለም። ታዲያ እዚህ ጋር ይህን ፖይንት ለምን ጠየቅ ካላችሁ የጠየኩበት ምክንያት ጥቅሱ ጭማሬ ስለሆነ ነው። ጭማሬ እንደሆነ በምን እናውቃለን ካለን
አሁን ያለው የመጽሐፍ ቅዱስ የማቴዎስ ወንጌል ኮንቴንት የያዘው የትኛው ቅጅ ነው ከተመከቱ the Christian Bible written in the middle of the 4th century 7ኛው ሴንቸሪ ያለ የመጽሐፍ ቅዱስ ክፍል ነው ያላቸው አሁን ይሄን ቃል የያዘ ማለት ነው። ነገር ግን ጥንታዊ ቅጂዎች ይሄን ቃል ይዛሉ እንዴ አብ ወልድ መንፈስ ቅዱስ የሚለው ቃል ይዛሉ ስለ አይዙም በጣም ማስረጃ ምሳሌ ተርቱሊያን ተቀሰረ ተርቱሊያን ምን ይላል መሰላችሁ? ያው እዚህ ጋር and things in earth ካለ በኋላ and things under the earth አለ he showed the virtue of the power አለ ኃይሉን አሳየ in his name አለ በሱ ስም አለ አያቸው በኢየሱስ ስም አለ the crowd when he said to his disciples ለሐዋርያት እንደዛ ለሐዋርያት ምን አላቸው? go and make disciples all nation in my name በኔ ስም ሄዳችሁ አጥምቁ አላቸው። በማን ስም? በኔ ስም። አይ አይደለ? ስለዚህ ጥንታዊ ኮቴሽኖች ራሱ እንደሚናገሩት ከሆነ ይሄ ጥቅስ የሚያሳየው ምንድነው? አብ ወልድ መንፈስ ቅዱስ የሚል ሳይሆን in my name በኔ ስም ብቻ የሚል ነው። አይ ቻሌንጅ ዩ ቻሌንጅ ምንድነው? የመጀመሪያ መጽሐፍ ቅዱስ ክፍል የማቴዎስ ኮንቴንት የያዘው ማለት ነው በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚል ከሆነ አንድ ማስረጃ ከጥንታዊ ማስክሪት አቅርብልኝ። አንደኛ። ሁለተኛ ይሄ ጥቅስ ውሸት የሆነ ለምንድን ነው ካልከኝ ሐዋርያት ያጠመቁት በኢየሱስ ስም ነው። ኢየሱስ እውነት በአብ በወልድ በመንፈስ ቅዱስ ስም ብሏቸው ቢሆን ኑሮ ሄደው በአብ በወልድ በመንፈስ ቅዱስ ስም ያጠምቁ ነበር። ግን ሐዋርያት ሄደው ያጠመቁት በማን ስም ነው? በኢየሱስ ስም ብቻ ነው። ማስረጃ አቅርቤያለሁኝ። ሁሱ አለህ እንዴ? አለ ቀጥል። ጥያቄ ተቀባይነት የለውም። የሚገርመው ነገር አሁን ያመጣው ዳኢፍ ነው ያመጣው፣ ተቀባይነት የለውም። ወላሂ በእውነት ዳኢፍ ነው ያመጣው። አይ ማሻአላህ ዳኢፍ ነው ሰው ነው ዳኢፍ ነው ሰው አይደለም። ዳኢፍ ነው እሺ ሰው አይደለም። አትዳረባ አሁን የተከሰለህ ከዳኢፍ አሁን ያመጣሁበት በቤተክርስቲያን ዘንድ ተቀባይነት አለው የለውም? ይምራ ተርቲሊያን ምን ብዬ ነው ያቀረብኩት? እኔ አንደኛ ተፍቱራን አይደለም ተቀባይነት አለው የለውም ነው ያልኩት። አንድ መጀመሪያ ምን ብዬ ነው ያቀረብኩት? ይሄን በአብ ወልድ መንፈስ ቅዱስ ምን ብዬ ነው ያቀረብኩት? በአብ ወልድ መንፈስ ቅዱስ እያጠመቃችሁ የሚለው ከጥንታዊ ማኑስክሪፕቶች የለም ብለሃል አይደል? ኮንቴክስት ሳይንቲፊክ ላይ ያለ የለም። ሳይንቲፊክ ስንተኛ ሴንቸሪ ነው? መልስልኝ መጀመሪያ ያለ የለም ነው ጥያቄ። ሳይንቲፊክ ስንተኛ ሴንቸሪ ነው? መጀመሪያ አራተኛ ላይ ማለ እኔ ራሱ ከፍቼ አሳየሁኝ። ዋናው ምን ነው? እሺ ለብዬ እኮ አሳየሁኝ። ምን ነካ? ከፍቼ አይታየህም እንደ ካሜራ ሳይናቲክስ ብዬ እኮ አውጥቼዋለሁ። ያው ከፍቼዋለሁ እዚህ ጋር አይታየህም? ምን ነካ? ጀለስ ኦኬ እሺ። አሁን የኔ ጥያቄ እሱ አይደለም። እሺ እኔ ሚውት አድርግ አልሳቀየ ሚውት አድርግ። በተራ ታወራለህ፣ አትረብሽ። ገብተህ ዝም ብሎ ጭነው ይልኩባቸዋል፣ በቃ ይባርቅባቸዋል መሀል ላይ ኸይር ሳልኖር። ለማንኛውም በዛ አስረድቻለሁ። አንድ ጥያቄ ልጠይቅህና ኢንሻአላህ እኔም ጓደኞቼ ጋር መቆየት አልችልም። ሳልኖር እሺ ኤምሮ አሁን ላመጣው ነገር የመጀመሪያው ዳይፍ ነው ያመጣ። ሲቀጥል በአንድ ሰው ሃይማኖት አይመሰረትም። ዳይፍ ነው ያመጣው። በቃ አሳመነኝ። አሁን አንተ ዳይፍ ነው ማሻአላህ። አይ ያመጣው ዳርዳር ነው ማሻአላህ። ሰማኝማ ግን ሳልኖር። እሺ አሁን ጥያቄ የሚሆነው በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚለው ቃል ትክክለኛ የመጽሐፍ ቅዱስ ክፍል ነው? አዎ በሚገባ። እሺ ትክክለኛ የመጽሐፍ ቅዱስ ክፍል ከሆነ ከጥንታዊ ማኑስክሪፕቶች ታሳየን ትችላለህ? ይኸው ከመጽሐፍ ቅዱስ አሳየው እኮ ነው። መጽሐፍ ጥንታዊ ማኑስክሪፕት ነው ያልኩት። ጥያቄ ማኑስክሪፕት ከአራተኛው ሴንቸሪ በፊት የነበሩ ማኑስክሪፕቶች አሉ? እኔ ከአራተኛው ሴንቸሪ ማላሳየም። ከአባቶች ሃይማኖት አበው ላይ ተተቀበል ሃይማኖት አበው ላይ ማሳያለሁ። በይዘው ሃይማኖት አበው እሱ ኮቴሽን ነው። ስለ ኮቴሽን ሃይማኖት አበው እንዴት ማኑስክሪፕት ነው ያልከው? አይ ማኑስክሪፕት ነው ያልከው። ጥያቄ ማኑስክሪፕት እሱ የለኝ እኔ ላቀርብልህ አልችልም። ሌሎች ያቀርቡልህ። አይ በቃ ተው። እናመሰግናለን። ሁሳለ ሀቢቢ ከተምረን ኢንሻአላህ ሳለው። ማነው ግን ጥንታዊ ማኑስክሪፕቶች ጭራሽ ነው ይሄ ቃል ኮንቴን ያደርጉም እንደሚያደርጉ በኮቴሽን አቀርብልሃለሁ። ቆይ ማነህ ረጋ በል ሁሳለ ከኔ ጋር መጀመሪያ ረጋ በል። አቸኩል ምን እንደማስቸኩል እንደዚህ አቸኩል። ረጋ በል ቀጥል ኢምራን ከተማ ኢንሻአላህ። አይ ትልቁ ላይ ሆና አንድ 5 ደቂቃ ጨምሬ እወጣለሁ ኢንሻአላህ። አይ እሺ ሲሉ ሰላም ብያለሁ። ግን ኢምራን ቀድም 3 ጌቶች የሚለውን ማስረጃ ከየት ነው ያመጣው? መጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስ ያቀረቡት ማስረጃ ላቅርብ። ትልቁ ላይ አርኩ አልጠየኩም። ከመጽሐፍ ቅዱስ ጠይቄያለሁ። አንደኛ ጥያቄ ከመጽሐፍ ቅዱስ ውጭ ነው። ቅድም አንተ ያልከኝ አንተ ታምንበታለህ። አንተ መጽሐፉን ትከተለዋለህ። ትልቁ ላይ አርጉ። ትልቁ ላይ አርጉ። አንተ የምትቀበለው እነዚህ መጽሐፎች ላይ ስላሴ እንዳለ መች ካደለኛ ክደናል እንዴ? የምታሳየኝ የሀቢብ አልካደም ማለት ጀመር
እናንተ መጽሐፍ ላይ ያለም ብንል እኮ ትክክል፣ ግን መጽሐፍ ቅዱስ ላይ የለም። ከጣዖት አምላኪያን የመጣው ችግር እሱ ነው። ኦኬ እሺ። እኔ ደግሞ መጽሐፍ ቅዱስ አንተ ባመጣው አይነት ማስረጃ ላይ እኔም አንድ አምላክ የሚለው ላሳይ። ትልቁ ላይ አድርጉኝና አንድ አምላክ የሚለው ያ ሐቢቢ ይሰማሃል? አንድ እስቲ አዳምጠኝ። ከመጽሐፍ ቅዱስ ውጭ ቤተክርስቲያን ላይ በአምላክ ሶስት ነው፣ በሶስት አካላት አለ እንደምታምኑ እኮ እናውቃለን። በአካል ውስጥ በመለኮት ውስጥ አንድ እንደምትምኑ እናውቃለን። ቸርች ፋዘሮችም ያስተማሩ አሉ፣ አልካድንም። ጥያቄ ግን ይሄ ባዕድ የሆነ አስተምሮ መጽሐፍ ቅዱስ ላይ የለም ነው። ከመጽሐፍ ቅዱስ ልታሳይ እንችላለን ስላሴ። ስለዚህ አንተ መጽሐፍ ቅዱስ ላይ ብቻ ከሆነ ማስረጃ የምጠይቀው ማለት ነው። መጽሐፍ ቅዱስ ላይ እዛ ላይ ብቻ ነው ዲፔንድ ነው ማለት ነው መሞገት ያለብህ እንጂ መጽሐፍ ቅዱስ ብቻ በሚለው ቁሜ ደግሞ ቁሜ ብቻ አልሞገትም። ለምሳሌ ቁሜ የማልሞገተው አንተ በመጽሐፍ ቅዱስ ብቻ አታምንማ። አንተ በመጽሐፍ ምስጢር ታምናለህ። እኔ ማለት በመጽሐፍ ቅዱስ ብቻ ትልቁ ላይ አድርጉኝና ማስረጃ ላቅርብ። አንድ አምላክ የሚለው በአፍህ መስክረህ አንተ እንደምራተ ሶስት አምላክ የሚለው አንተ ትመሰከለ ከመጽሐፍ ቅዱስ የምታሳየን ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ ማሳየሃል? አይ ከመጽሐፍ ቅዱስ መጀመሪያ አለ ትልቁ አይ ኖ እኔ መጀመሪያ ከውጭ እንደዛ ከሆነ በቃ የለህም ማስረጃ ትወርዳለህ ማለት እናወርድሃለን። ካለህ አቅርብ ማስረጃ ከመጽሐፍ ቅዱስ። አያችሁ እንደዚህ ነው። የትኛውም ክርስቲያን ደፋር ክርስቲያን ከመጽሐፍ ቅዱስ ውጭ ሊያመጣ ይችላል። ጭራሽ ነው መጽሐፍ ቅዱስ ላይ ስላሴ የሚል ነገር የለም። ወላሂ የለም። ቃል ገብቼ እምልላችኋለሁ። ስላሴ ማለት ምን ማለት ነው? ስላሴ ማለት ምን ማለት ነው? አትዳረብ አንዴ ሶስት ማለት ነው አለ። አትዳረብ መጀመሪያ ሲል ይጨርስ። ምንድን ነው መሀል ላይ ሶስት አንዴ ከኔ ጋር በነገራችን ላይ መጀመሪያ ድረስ አስወራኝ አንዴ ሳልኖር ስታራኩኝ ቆይኛ ነው ማስወራ። አሁን አንተ በመጀመሪያ ደረጃ ማለት ነው አንተ አስወራኝና መጀመሪያ እኔ ሐሳቤን ልጨርስ ነው፣ አንተ ትቀጥላለህ። አንተ ምን የሚል ማስረጃ መጣ መሰል ሶስት ጌቶች የሚለውን እኛ ሲጀምር በነገራችን ላይ በድርሳን በገድላት በመናን አንወያይም። የምንወያይ በመጽሐፍ ቅዱስ ላይ ብቻ ዲፔንድ ሆነ ነው። አንተ ምን ላይ ያመጣ መሰለ ሰይፈ ስላሴ ላይ መሰለኝ መረጃ ሶስት ጌቶች የሚል ይዘህ መጣ። ስለዚህ አንተ አሁን የተናገርኩ ሶስት ጌቶች የሚለውን መጽሐፍ ቅዱስ ላይ ማቅረብ ትችላለህ ወይ ነው? አይ ማቅረብ አልችልም ካልከኝ እኔም አንተ ባመጣው መሰረት አንድ አምላክ የሚለውን ከቤተክርስቲያን መጽሐፍቶች ብዙ ማምጣት እችላለሁ እያልኩ። ስለዚህ አንተ መጽሐፍ ቅዱስ ላይ ሶስት ጌቶች የሚለውን ማምጣት ትችላለህ አትችልም? መጀመሪያ አንተ ይሄንን መልስልኝ። ሚዩት አንስተ አይ ሚዩት አድርገው ደግሞ አንተ አይ በመጀመሪያ ሶስት ጌቶች ቤተክርስቲያናችሁ እንደምትል ማመንህ በጣም እሙንና ገራሚ ነገር ነው። አመሰግናለሁ። ሶስት ጌታ ብላ ታስተምራለች። እሱን አሳይቻለሁ በማስረጃ ሶስት ጌታ አላችሁ እናንተ። ሁለተኛ ሙግት ምንድነው? እነዛ መጽሐፎች ለውይይት አይቀርቡም ነው። ሱብሃንአላህ የሚገርመኝ ነገር መሰላችሁ? ቤተክርስቲያናቸው መጽሐፍ ታወጣለች፣ እነሱም ያምኑበታል። ግን ያ መጽሐፍ ሙስሊም ፊት አይነበብም። ገባችሁ? ሙስሊም ፊት ሊነበብ አይችልም። ያዝቃል። እኛ ግን ተነበበ አልተነበበ ተከራከረ ታምንበታለህ። የምታምንበት ደግሞ ከሆነ ቤተክርስቲያንህ ሶስት ጌቶች አሉ ትላለች። ጨረስን። ቀጥሎ እነዚህ መጽሐፍ ካቀረብክ እኔም ከነዚህ መጽሐፍ ማስረጃ አቀርባለሁ አልከኝ። ሲጀመር መጽሐፍ ቅዱስ ላይ ሶስት ጌታ የሚላል እንዴ? የለም እኮ ምን ነካ? እንደው አንዳንዴ ሲመጣ ጥያቄዎችን ተረዳ። መጽሐፍ ቅዱስ ላይ ሶስት ጌታ አለ የሚል ጭራሹን የለም። እግዚአብሔር አንድ ነው፣ ፈጣሪ አንድ ነው የሚለው አይደል? በጣም ብዙ ማስረጃዎች አሉ። ምሳሌ ዘዳግም 6 ሽማ ኤሎሂም አዶናይ ኤሎሄኑ አዶናይ ኢኻድ ይላል። እስራኤል ሆይ ስማ አምላካችን አንድ ነው ይላል አይደል እንዴ? አዲስ ኪዳን ላይ እንደዛ ኢየሱስ ደግሞ ባሪያ እንደሆነ ፍጡር እንደሆነ ይናገራል። ከዚህ ከመጽሐፍ ቅዱስ ላይ ልታመጡ አትችሉም እንጂ ገድላችሁ ላይ ምናምናችሁ ለማን እናቃለን። ሲጀመር በስመ አብ ወወልድ ትሉ የለ እንዴ? አለ እኮ ገድላችሁ ላይ። ግን ገድላት ማስረጃ ለኛ ሊሆኑ አይችሉም። ለምን? እኔ በሱ አላምንማ። ጭራሹኑ ለውይይትም አልጠቀመውም። ለምን? ጭራሹ ከኢትዮጵያ ከጊዜ በኋላ የመጣ ነው። ግን አንተ ታምንበታለህ፣ መጽሐፉን አንተ ትከተለዋለህ። ስለዚህ እኔ አንተ ላይ እንደ ማስረጃ ላቀርብብህ እችላለሁ። አንተ ያረከው ያመንክበት ነገር ስለሆነ ማለት ነው። አሁን አንተ እምነቴ ትክክል ነው የምትል ከሆነ ስላሴ ከጣዖት አምላኪያን አልመጣም የምትል ከሆነ መጽሐፍ ቅዱስን ከፍተህ ስላሴን አሳይ፣ ወኢላ ጨረስን። በቃ خلاص በይቱ አልቋል፣ ትወርዳለህ ማለት ነው። ኦኬ አንተ ያነሳው ሐሳብ አለ። በዛ ላይ መጀመሪያ ሐሳቤን ላስቀምጥ። ምን አልክ መሰለህ? አንተ ባመጣው ማስረጃ ወይ እንዴ አንተ ያመጣው መዳገም ሆነ መጀመሪያ ማስረጃ ተቀበለ። ኖ አሁን ምን ያልከው ነው? እሺ አሳጥራሽ አታስወራውም። ዝም አትልም ማለት ነው። ሐሳብ ከሆነም ሐሳብ እያላቀለ ማስረጃ ነው እንጂ ማስረጃ ያቀርበው አለ ማስረጃ። በነገራችን ላይ ኢምራን ችግር የለም። አንዴ ይጋብጨስቲ ምን አልክ መሰለህ?
አንተ ባመጣው ማስረጃ መሰረት ሶስት ጌቶች የሚለው እንደ ሶስት አምላክነት አድርጌ እጠቀማለሁ አልኩ። ስለዚህ ከዛው መጽሐፍ ላይ ሶስት አምላኮች የሚለውን ማሳየት እችላለሁ ወይ ነው። ሶስት ጌቶች ሲጀመር እኛ ይሄንን ቢባሉም ችግር የለም። በዛ ላይ መጽሐፍ ቅዱስ ላይ መስራት ማለት ነው። አብም ወልድ መንፈስ ቅዱስ ጌቶች ተብሎ ተጠቅሷል። ኖርማል ነገር ነው። ስለዚህ ቢባልም ችግር የለም። ግን ሶስት ጌቶች ተብሎ የተጠቀሱ ሶስት አምላኮች ናቸው ወይ ነው። አንተ ካልክ ማስረጃ ማቅረብ ትችላለህ። እኛውን አንድ አምላክ የሚለውን አንተ ባመጣው ማስረጃ መሰረት ማቅረብ እችላለሁ። ደግሞ ምን ላይ መሰለ ያሳየው መግቢያ ከሚለው ላይ መጀመሪያ መግቢያ ተብሎ ከሚሰጠው ሐሳብ ላይ ነው። ቢያንስ ከውስጥ ሐሳብ ከዋናው ሐሳብ ላይ አይደለም የሰጠው መግቢያ ተብሎ ከሰጠው ሐሳብ ላይ ብራዘር ተው እንጂ። በነገራችን ላይ አንተ መጽሐፍ ቅዱስ ለራሱ ሲጀመር ነቢያቶች ያመለኩት አምላክ አብ ወልድ መንፈስ ቅዱስን ወይም አላህ በሚለው ለራሱ መወያየት አትችልም ማለት እኛ አምላካችንን ማሳየት እንችላለን። ካቻካ አሳያስ ሚት አድርጎ በቃ አይ ሚት አድርጎ ሰበካ ገባ ሚት አጋድ እኔ እንደማዳምጥ ሚት አድርጎ እኔ ከሚያስቀኝ ነገራችሁ እኮ ነው። አሁን ቢላህ አለይኩም የጠየቀው ምንድን ነው? አምላክህን ከመጽሐፍ ቅዱስ አሳይ። እስካሁን አልቻለም። ያ አኺ የምታምንበት ሚውት አድርግ፣ አታቋርጥ። ሚውት አድርግ፣ እያወራሁ ነው። ችግር የለም ይላል። ችግር ናት። አዳምጥ በደንብ። ስላሴ እውነተኛ ከመጽሐፍ ቅዱስ ከፍተህ አሳይ። ይሄ ነው ጥያቄያችን። መጽሐፈ ዜና ስላሴ ያልከው ኢትዮጵያ ላይ የተጻፈ የኢትዮጵያ ቄሶች ያንተ ቄሶች የጻፉልህ መጽሐፍ ነው። እዛ ላይ ስላሴ እንዳለኩኝ አልካደም። እዛ ሲጀመር መጽሐፉ ሲጀመር ተመልከቱ መጽሐፉ ምን እንደሚል ቅድመ ዓለም ይላል። ስላሴ ዓለምን ሳይፈጥሩ ዓለምን ከፈጠሩ በኋላም በአንድነት ይኖራሉ ሳይፈጥሩ እያለ ይናገራል። ፈጣሪዎች እንዳሉ ይናገራል እኮ መጽሐፍ። እዛ ገና መጀመሪያው ምን ሩቅ አስኬደ። ግን እኛ ሙግታችን ምንድን ነው? መጽሐፍ ቅዱስ የሚባለው መጽሐፍ ከጣዖት አምላኪያን የመጣውን የስላሴን አስተምሮ አይሰብከውም። አይቻሌንጁ አሁንም አንድ ድል አለ። ካልሆነ ያጀማ ታወርዱታላችሁ። እሺ አንድ ቻሌንጅ አለ። አዳምጥ በደምብ ጆሮህን አቅርበህ አዳምጥ። ቻሌንጅ ምንድን ነው? ከመጽሐፍ ቅዱስ የትኛው ነብይ ነው ስላሴን የሰበከው? ከፍተህ አሳይ ወይላ خلاص ትወርዳለህ። ያላ የትኛው ምዕራፍ ላይ? ኦኬ አንድ ያስወራ አንተ አውርቴ ኖ እንደዚህ ያለ መመላስ ነው። ከዚህ በኋላ ማስረጃ ኖ የለም። እንደዚህ የተመለሱ ካንተ ጋር አይደለም ሐቢቢ። ማስረጃ ካለ ማስረጃ ነው። ምን ተቆነ አንድ ማንነት ቆሻ እንዴ ይላል። መጀመሪያ ማስረጃ ወሬ ብቻ አይደለም። መጀመሪያ ስላሴ ዲፌን አድርጌ ወሬህን ያ አኺ ወሬህን ሰማ ነው። አሁን ማስረጃ ነው የፈለግነው። ማስረጃ ሳየንና ትቀጥላለህ። ምን ይመስላል? ማስረጃ አሁን እኮ አንተ ለራሱ ማለት ነው እንደዋራኩ አንተ ራስህ ማስረጃ ያ አኺ እስማعني ማስረጃ መጀመሪያ ማስረጃውን አቅርብና ትቀጥላለህ። ያንተ ወሬ እንዳይሆንብህ ማለት ነው። አሁን ወሬ በተሳይ እየሸሸነ ያለው ትንቢተ ኢሳይያስ መጽሐፍ ቅዱስ ላይ የለም ብላል። ትንቢተ ኢሳይያስ ምዕራፍ 48 ከቁጥር 16 ላይ ጌታ እግዚአብሔርና መንፈሱ ልከውኛል ይላል። እዛ ላይ መልስ ሊሚት አስተመልስ ውሸት አይልም። ልኮኛል የሚለው ቡም የሚለው ኢሳይያስ ነው። ምን ትላለህ? ልኮኛል የሚለው እሺ ከፈተና ነው ችግር የለው። አተልኩኝ ቡም አሁን